አንድ ጥያቄ ልጠይቃችሁ። ለመጨረሻ ጊዜ ለራሴ ጊዜ መውሰድ አለብኝ ብላችሁ የወሰናችሁት መቼ ነበረ? ወደ ተግባርስ ገብታችኋል ይሆን? ልጆችን ማሳደግ፣ ቤትን ማስተዳደርና የቤተሰብን ፍላጎት ማሟላት እንዲሁም ሌሎች ተግባራትን ማከናወን፣ እነዚህ ሁሉ በየቀኑ የምታደርጓቸው ነገሮች ናቸው። ግን እናንተስ ለራሳችሁ ስንት ደቂቃ ትሰጣላችሁ? አንዳንድ ጊዜ የተሻለ ህይወት ለመኖር ትልቅ ለውጥ አያስፈልግም። ምናልባት ትንንሽ ልማዶች ብቻ በቂ ሊሆኑ ይችላሉ። ሰላም ጤና ይስጥልኝ ውድ የማራኪ ሴት የዩቲዩብ ቻናል ቤተሰቦች እንደምን ቆያችሁ? ዛሬ እስከ መጨረሻው አብራችሁን ከቆያችሁ በዛሬው ቪዲዮ ውስጥ የእናቶችን ህይወት ቀላል፣ ደስተኛና የተረጋጋ የሚያደርጉ 5 ቀላል ልማዶችን እናያለን። ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ የቻናሉ ቤተሰብ ሆኖ እንዳይዘነጉ። ቪዲዮውን ላይክ በማድረግ ጀምሩ። እናት መሆን በዓለም ላይ ካሉ ትልልቅ ኃላፊነቶች አንዱ ነው። ልጆችን ማሳደግ፣ ቤትን ማስተዳደር፣ ባልንና ቤተሰብን መንከባከብ ቀላል አይደለም። ብዙ እናቶች ሁሉ ነገር ብቻዬን ማድረግ አለብኝ ብለው ይጨነቃሉ። ዛሬ ግን የእናቶችን ህይወት ቀላል፣ ደስተኛና የተደራጀ ለማድረግ የሚረዱ 5 ቀላል ልማዶችን አጋራችኋለሁ። አንደኛ፣ ቀኑን በሰላም ይጀምሩ። ብዙ እናቶች ከእንቅልፋቸው እንደነቁ ወዲያውኑ ወደ ስራ ይገባሉ። ነገር ግን ከተለመደው ሰዓታችን ከቻልን 30 አሊያም 15 ደቂቃ ቀድሞ ቢነሱ ለራስዎት ትንሽ ጊዜ ማግኘት ይችላሉ። ጸሎት ማድረግ፣ መጽሐፍ ማንበብ ወይም ዝም ብሎ መቀመጥ አእምሮን ያረጋጋል። የተረጋጋ ጠዋት የተሻለ ቀንን ይፈጥራልና። ሁለተኛ፣ ሁሉን ነገር ብቻውን ለመሸከም አይሞክሩ። አንዳንድ እናቶች እርዳታን መጠየቅ ድክመት እንደሆነ ያስባሉ። እውነቱ ግን እርዳታን መጠየቅ ጥበብ ነው። ልጆቹ በእድሜያቸው መጠን ትንንሽ የቤት ስራዎችን እንዲያግዟችሁ ያድርጉ። ባሎ ወይም ቤተሰቡም እንዲሳተፉ ይጠይቁ። እናት ማለት ሁሉን ነገር ብቻዋን የምትሸከም ሰው ማለት አይደለችምና። ነገን ዛሬ ያቅዱ። ለመተኛት ከመሄዱ በፊት 5 ደቂቃ ይውሰዱ። የነገውን ልብስ ያዘጋጁ። የልጆቹን የትምህርት ቤት ቁሳቁስም ያስቀምጡ። የነገ ዋና ዋና ስራዎችንም በጽሁፍ ያስፍሩ። ይህ ቀላል ልማድ ጠዋት የሚፈጠረውን ግርግር በጣም ይቀንሳል። አራተኛ፣ ራስዎን ይንከባከቡ። እናቶች ሁልጊዜም ለልጆች ይጨነቃሉ፣ ነገር ግን ራሳቸውን ይረሳሉ። ጤናማ ምግብን መመገብ፣ በቂ ውሃ መጠጣትና እረፍት መውሰድ እንዲሁም የራሱ ስሜትን ሊያስደስት ወይም ሊያነቃቃ የሚችል ተግባራትን ማድረግ የሁል ጊዜ ተግባሩ መሆን አለበት። ጠንካራ እናት ለመሆን መጀመሪያ ጤናማ መሆን ያስፈልጋልና ነው። 5ኛ፣ ራስዎን ከሌሎች ጋር ያነጻጽሩ። በተለይ ማህበራዊ ሚዲያ ላይ የምናየውን ሁሉ እውነተኛ ህይወት አለመሆኑን መረዳት መቻል አለብን። ሌሎች እናቶች ፍጹም የሆነ ህይወት እንዳላቸው ሊመስለን ይችላል። ነገር ግን ሁሉም ሰው የራሱ ፈተና አለው። ማህበራዊ ሚዲያ ላይ የምናያቸው ምስሎች በሙሉ በጽሁፍ የተቀነባበሩ፣ የተደረሱ እና የሰዎችን እይታ ሊስቡ የሚችሉ ተውኔቶች እንጂ እውነተኛ ትክክለኛ የዕለት ተዕለት ህይወት እንዳልሆነ ማወቅና መረዳት አለብን። ይልቁንም ማድረግ የሚገባዎት ቢኖር ራስዎን ከትናንትና ማንነቱ ጋር ብቻ እያወዳደሩ ለተሻለ ነገር መራመድ ብቻ ነው። ውድ እናቶች፣ ፍጹም የሆነ ሰው እንደሌለ ሁሉ ፍጹም የሆነ እናትነትም የለም። ነገር ግን አፍቃሪ፣ ታጋሽና ጠንካራ እናት መሆን ይቻላል። ዛሬ የተማርናቸውን 5 ልምዶች በቀስታ በህይወት ውስጥ ይተግብሩ። ትንሽ ለውጥ በጊዜ ሂደት ትልቅ ውጤትን ያመጣል። የቪዲዮ ሀሳብ እንደሚጠቅማችሁ ተስፋ አደርጋለሁ። ቻናሉን ሰብስክራይብ ያድርጉና ለሌሎች እናቶች ያጋሩት። በሚቀጥለው ሌላ ሰፋ ባለ ሀሳብ እስከምንገናኝ ሰላም ሁኑ።